በዚህ ጉዞ ላይ በሐያታችን የማናየው የለም። ሳቅ ጨዋታን፣ ሐዘን ችግርን፣ ማግኘት ማጣትን፣ ሁሉም በየፈርጁ ሕይወታችን ላይ ተፈራርቀው ያልፋሉ። ከዚህ በወጣ እይታ ግን ምድራችን አግኝታቸው ሳትጠግባቸው ነቢያዊ ፈለግን ለዘመናቸው ሕዝቦች ከጨለማው ወደ ብርሃን ሊያሻገሩ ዕድሜያቸውን መሥዋዕት ያደረጉ አባቶችን ስንሸኝ ግን ልባችን በሐዘን ይደማል። መጋቢት 13 2014 ምናልባትም ይህች ቀን በኢትዮጵያ በተለይም በኦሮሚያ ክልል ሕዝቦቿ ላይ ትልቅ ማጣትን አታውላለች። ምክንያቱ ደግሞ ኢልምን ሲያቀሩ ማይጠግቡት ለእምነታቸው ሲሉ ብዙ መከራና ችግርን ያዩ ከአንድ ክፍለ ዘመን በላይ የኖሩት ፍቅርን፣ አንድነትን የሰበኩ በብዙሃኑ ልብ ውስጥ አሻራቸውን ያኖሩት ትልቁ የተውሂድ አባት ሐጅ ሐሰን ገመዳ ሞቱ። ليس الغريب غريب الشام واليمن ولكن الغريب غريب اللحد والكفن ليس الغريب غريب الشام واليمن